መሰናከላችንን ይዘናል። በእነዚህ ሁሉ የረዳን ያገዘን አቅም፣ ጉልበት፣ ኃይል የሰጠን አምላካችን እግዚአብሔርን እጅግ አድርጌ በክርስቶስ ኢየሱስ አመሰግናለሁ። እናንተም ከውስጥና ከሀገር ውጭ ሆናችሁ ይህን ፕሮግራም እየተከታተላችሁ ያላችሁ በሙሉ በያላችሁበት እግዚአብሔር አምላክ ይባርካችሁ ማለት እወዳለሁ። ጌታ ኢየሱስ የተመሰገነ ይሁን። ኢዮብ ምዕራፍ 42 ቁጥር 5 ላይ ባለው ቃል መሰረት መስማትንስ ሰምቼ ነበር፣ አሁን ግን ዓይኔ አየች በሚለው ቃል የተጀመረው የሰማነውን ያየነውን የመውረስ ጊዜ ጾም ጸሎታችን ዛሬ 37ኛ ቀናችን ላይ ደርሰናል። እንግዲህ የዚህ ዙር ጾም ጸሎት ለመጨረስ ዛሬን ጨምሮ የሚቀረን 4 ጥቂት ቀናቶች ብቻ ናቸው። በእነዚህ ቀናቶች እንጸልያለን። እግዚአብሔርም ደግሞ መልካምን ነገር በመካከላችን ያደርጋል። ጌታ ይመስገን። እንግዲህ ከዚህ ጾም ጸሎት በኋላ ሳምንታዊ መደበኛ ፕሮግራማችን ቀኑን ጠብቆ እናንተ የሚተላለፍ መሆኑን በጌታ ፍቅር ማሳሰብ እወዳለሁ። እግዚአብሔር ደግሞ መልካም ያደርጋል። እንግዲህ ዛሬና ነገ በቤተክርስቲያናችን ወንጌል ስርጭት አገልግሎት ይኖረናል። ሐሙስ የምስጋናና የጸሎት መዝጊያ ፕሮግራም ይኖረናል። ያው ዓርብ ነው የምንጨርሰው፣ ግን የቤተክርስቲያን ፕሮግራም ሐሙስ ምሽት ስላለን በዛ ዕለት ነው ፕሮግራም የምናደርገው። ቅዳሜ ደግሞ የደጉ ሳምራዊ አገልግሎት ፕሮግራም በዚህ ቦታ ላይ እናደርጋለን። እግዚአብሔር ደግሞ በብዙ ይረዳናል። እንግዲህ በወንጌል ስርጭትም በደጉ ሳምራዊ አገልግሎትም በብዙ ለማድረግ አስበን በብዙ ለማድረግ አቀደን ነበር። ነገር ግን ያው አሁናዊ ባለው ሁኔታ ምክንያት በምንፈልገው ልክ ማድረግ ባንችልም በአቅማችን ልክ ግን ለማድረግ እየተዘጋጀን እንገኛለን። ጌታ የተመሰገነ ይሁን። ያው ሁሉ ነገር ዋጋ ከመጨመሩ የተነሳ እኛም ደግሞ እንደ ቤተ ክርስቲያን ትልቅ ስራ ውስጥ ከመሆናችን የተነሳ ያው በምንችለው ልክ የወንጌል ስርጭትና የደጉ ሳምራዊ አገልግሎት ለማድረግ ነው የተዘጋጀ ነው። ሀሳባችን የነበረው ቢያንስ 4 ቀን የወንጌል ስርጭት ቢያንስ እስከ 200 ሰው የሚጠጋ በደጉ ሳምራዊ አገልግሎት ተጠቃሚ ለማድረግ ነበር። ግን በዛ ልክ ነገሮች ሊሞሉ ስላልቻሉ የወንጌል ስርጭት ቀን 2 ቀን እናደርጋለን። የደጉ ሳምራዊ ደግሞ 100 ሰው አድርገን አትሊስት ድሮ ከምንሰጠውም እንኳን ባያክል በምንችለው ልክ ሰዎችን ለማገዝ እየተዘጋጀን ነው። በዚህ ሁሉ ደግሞ ተሳታፊ ሆናችሁ እግዚአብሔር ይባርካችሁ ማለትን እወዳለሁ። ጌታ የተመሰገነ ይሁን። ጌታ በብዙ እየረዳን ነው። ጌታ በብዙ እያገዘን ነው። ጌታ በብዙ መከናወን እየሰጠን ነው። ጌታ በብዙ መልካም እያደረገልን ያለው ክብር ለኢየሱስ ይሁን። ዛሬ ነገና ተነገ ወዲያም በጌታ ፊት የምንጸልየው የመውረስ ጸሎት ነው። የመውረስ ጸሎት ነው። ዘፍጥረት ምዕራፍ 21 ቁጥር 1 ባለው መሰረት እግዚአብሔር በተናገረው መሰረት ሳራን አሰባት፣ የገባውንም ተስፋ ፈጸመላት ይልና እግዚአብሔር በተናገረው መሰረት ሳራን አሰባት፣ የገባውንም ተስፋ ፈጸመላት። እንዲሁም አንደኛ ነገሥት ምዕራፍ 1 ቁጥር 28 እስከ 30 ከዚያም ንጉሥ ዳዊት ቤርሳቤን ጥሩልኝ አለ። እርሷንም ንጉሱ ወዳለበት ገብታ በፊቱ ቆመች። ከዚያም ንጉሱ እንዲህ ሲል ማለ፣ ነፍሴን ከመከራ ሁሉ ያዳናት ያው እግዚአብሔርን ልጅሽ ሰለሞን ከኔ ቀጥሎ ይነግሣል፣ በእኔ ምትክ በዙፋኔ ይቀመጣል ብዬ በእስራኤል አምላክ በእግዚአብሔር የማልኩልሽ ዛሬ በእውነት እፈጽመዋለሁ። እንግዲህ እነዚህን ቃሎች በማንበብና በማሰላሰል እግዚአብሔር በህልምና በራእይ ያሳየን ቦታ እንዲሁም እግዚአብሔር በቃል አማካኝነት የተናገረን በሙሉ በሕይወታችን እንዲፈጸም በጌታ ፊት እንጸልያለን። ጌታ የተመሰገነ ይሁን። አንድ ማወቅ ያለብን ነገር ያየነውን የምንወርሰው የሰማነውን የምንወርሰው ስላየን ብቻ አይደለም፣ ስለሰማን ብቻ አይደለም። ብዙዎቻችን የህልምና የራእይ ችግር የለብንም፣ የትንቢትም ደግሞ ጉድለት የለብንም። ግን መጽሐፍ ቅዱሳዊ መርህን ማወቅ በጣም ወሳኝ ነው፣ በጣም አስፈላጊ ነው። አንደኛ ነገሥት ምዕራፍ 1 ላይ በጌታ በኢየሱስ ስም አነብላችኋለሁ። እንዲህ ይላል። አንደኛ ነገሥት ምዕራፍ 1 ከ28 እስከ 30 ያለውን ቃል በጌታ በኢየሱስ ስም ደግሜ አነብላችኋለሁ። ከዚያም ንጉሥ ዳዊት ቤርሳቤን ጥሩልኝ አለ። እርሷም ንጉሡ ወዳለበት ገብታ በፊቱ ቆመች። ከዚያም ንጉሡ እንዲህ ሲል ማለ፣ ነፍሴን ከመከራ ሁሉ ያዳናት ሕያው እግዚአብሔርን ልጅሽ ሰለሞን ከኔ ቀጥሎ ይነግሣል፣
በእኔም ምትክ በዙፋኔ ይቀመጣል ብዬ በእስራኤል አምላክ በእግዚአብሔር የማልኩልሽን ዛሬ በእውነት እፈጽመዋለሁ ሲል ቤርሳቤህም ለጥ ብላ እጅ ከነሳች በኋላ በንጉሡ ፊት ተንበርክካ ጌታዬን ንጉሡን ዳዊት ለዘላለም ይኑር አለች ይላል። ይሄ ከመሆኑ በፊት ግን አንድ የተፈጠረ ነገር አለ። እዚሁ ምዕራፍ አንድ ላይ ከቁጥር 15 ጀምሮ ምን ይላል? አንደኛ ነገሥት ምዕራፍ 1 ከቁጥር 15 ጀምሮ ስለዚህ ቤርሳቤ ሱነማይቱ አቢሳ በምታገለግልበት ክፍሉ እርጅና የተጫጫነውን ንጉሥ ለማነጋገር ሄደች። ቤርሳቤም ለጥ ብላ እጅ ከነሳች በኋላ እፊቱ በጉልበቱ ተንበርክካ ንጉሡ ምን ትፈልጊያለሽ ሲል ጠየቃት። እርሷም እንዲህ አለችው፣ ጌታዬ ሆይ ልጅሽ ሰለሞን ከኔ ቀጥሎ ይነግሣል፣ በዙፋኔም ይቀመጣል ብለህ አንተው ራስህ ለአገልጋይ በአምላክ በእግዚአብሔር ምለህልኝ ነበር። እነሆ አሁንም አዶንያስ ነግሷል። ንጉሥ ጌታዬ፣ አንተ ግን ስለዚህ ነገር አታውቅም። እርሱ በሬዎችን፣ ኮርማዎችን፣ በጎችን በብዛት ሰውቷል። የንጉሡ ልጆች በሙሉ ካህኑን አብያታርና የሰራዊቱን አዛዥ ኢዮአብን ጠርቷል። አገልጋይን ሰለሞንን አልጠራም። ጌታዬ ንጉሥ ሆይ ካንተ ቀጥሎ በጌታዬ በንጉሡ ዙፋን ላይ ማን መቀመጥ እንዳለበት እንድታሳውቀው የእስራኤል ዓይን ሁሉ አንተን ይመለከታል። ያለበለዚያ ግን ንጉሥ ጌታዬ ከአባቶቹ ጋር በሚያንቀላፋበት ጊዜ እኔና ልጄ ሰለሞን እንደ ወንጀለኞች እንቆጠራለን። እርሷም ከንጉሡ ጋር በመነጋገር ላይ ሳለች ነቢዩ ናታን ገባ። ለንጉሡ ብለን ነቢዩ ናታን መጥቷል ብለው ነገሩት። እርሱም ንጉሥ ፊት ቀርቦ ለጥ ብሎ እጅ ነሳ። ዮናታንም እንዲህ አለው፣ ጌታዬ ንጉሥ ሆይ ለመሆኑ አዶንያስ ካንተ ቀጥሎ እንደሚነግሥ በዙፋን እንደሚቀመጥ አስታውቀሃልን? በዛሬው ቀን ታች ወርዶ ብዙ በሬዎችን፣ ኮርማዎችን፣ በጎችን ሰውቷል። የንጉሡ ልጆች በሙሉ የሰራዊቱን አዛዥ ካህኑን አብያታርን ጠርቷል። እነሆ አሁን አዶንያስ ለዘላለም ይኑር እያሉ ከእርሱ ጋር በመብላትና በመጠጣት ላይ ናቸው። ነገር ግን እኔ አገልጋይን ካህኑን ሳዶቅን ዮዳሄንና በናያስን አገልጋይ ሰለሞንን አልጠራም። ታዲያ ከእርሱ ቀጥሎ በንጉሡ በጌታዬ ዙፋን ላይ የሚቀመጠው አገልጋዮቹን ሳያሳውቅ ይህ እንዲሆን ንጉሡ ፈቅዷልን? ይላል። ከዚያም ዳዊት ቤርሳቤን ጥሩልኝ አለ። ንጉሡ ላለበት ገብታ በፊቱ ቆመች። ከዚያም ንጉሡ እንዲህ ሲል ማለ፣ ነፍሴን ከመከራ ሁሉ ያዳናት ሕያው እግዚአብሔርን ልጅሽ ሰለሞን ከኔ ቀጥሎ ይነግሣል፣ በእኔም ምትክ በዙፋኔ ይቀመጣል ብዬ በእስራኤል አምላክ በእግዚአብሔር የማልኩልሽ ዛሬ በእውነት ይፈጸማል። ረዥም ያነበብኩላችሁ ጥቅሱ ለምንድን ነው? የምናገረው ሐሳብ እንዲገባችሁ ስለሚፈልግ ነው። ምክንያቱም የዚህ 8ኛው ዙር የ40 ቀን ጾም ጸሎታችን የመጨረሻው ጸሎት ርዕሳችን ይሄ ነው። መጠቅለያው ይሄ ነው። ዋናውም ደግሞ ጸሎቱ ርዕሱ ይሄ ስለሆነ ማለት ነው። ንጉሥ ዳዊት ቤርሳቤህን በሕይወት በነበረበት ጊዜ ከማርጀቱ በፊት አንድ ቃል ገብቶላት ነበረ። ቤርሳቤ ታውቃላችሁ የኦሪዮን ሚስት ነበረች። ዳዊት ቤርሳቤህን ያገባበትን ሂደት ስንመለከት ነገስታት ለጦርነት በሚወጡበት በጸደይ ወራት የእስራኤል ሰራዊት ጦር ግንባር ሄዶ ከጠላት ጋር ሲፋለም ዳዊት አንድ ቀን እንቅልፍ እምቢ ብሎት በሰገነቱ ላይ እኩለ ሌሊት ሲመላለስ ቤርሳቤህ ደግሞ ወንዝ ዳር ሄዳ ገላዋን ስትታጠብ ይመለከታል። ውብና ቆንጆ ሴት ስለነበረች ዳዊት ያስጠራታል። የማን ሚስት እንደሆነች ከጠየቃት በኋላ ዳዊት አብራው እንድትኖር ያስገድዳታል። በዚህ መካከል ማርገዟን ለዳዊት ስትነግረው ዳዊት በፍጥነት ኦሪዮንን ከጦር ሜዳ ያስጠራና ከሚስቱ ጋር እንዲኖር ቢያደርገውም ኦሪዮን ግን ታቦቱና የእስራኤል ሰራዊት እንዲሁም የጦር አዛዡ በጦር ግንባር ሆነው እኔ ግን ልበላና ልጠጣ ከሚስቴ ጋር ተቃቅፌ ልተኛ ወደ ቤቴ አልገባም ብሎ ኦሪዮን ይህን የመሰለ ምላሽ ለዳዊት ይሰጠዋል። በዚህ ጊዜ ዳዊት ደብዳቤ ጽፎ በራሱ እጅ አስይዞ ወደ ጦር ግንባር ይልከዋል። ደብዳቤው ምን ይላል? ከፊት አርጉትና እንዲሞት ይሁን ይላል። በዚህ ሁኔታ ኦሪዮን ይሞታል። ኦሪዮን ከሞተ በኋላ ዳዊት የኦሪዮንን ሚስት ቤርሳቤህን ሚስቱ አድርጎ ይወስዳታል። ከዛ በኋላ የእግዚአብሔር ቅጣት፣ የእግዚአብሔር ቁጣ በዳዊት ሕይወት ላይ ይጀምራል። በዚህ ሁኔታ ነው ቤርሳቤህ የዳዊት ሚስት የሆነችው።
እና ያረገዘችው ልጅ ወለደች። እንደወለደች ሞተ። ዳዊት 7 ቀን ጾመ፣ ጸለየ፣ አለቀሰ፣ ንስሐ ገባ። ከዛ በኋላ ድጋሚ ጸነሰች፣ ንጉሥ ሰለሞንን ወለደች። ንጉሥ ሰለሞን ስሙ ደግሞ ይዲድያ ማለት ነው። ይዲድያ ማለት ደግሞ በእግዚአብሔር የተወደደ ማለት ነው። ይዲድያ ማለት በእግዚአብሔር ምን ያለ የተወደደ፣ በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል። ክብር ለኢየሱስ ይሁን። በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል። ማነው ስሙ? ይዲድያ። ይዲድያ ማለት በእግዚአብሔር ምን ያለ ነው? የተወደደ ነው። ክብር ለኢየሱስ ይሁን። በእግዚአብሔር የተወደደ። ስለዚህ ዳዊት ከቤርሳቤ ሰለሞንን ከወለደ በኋላ አንድ ቃል ይገባላታል። ለቤርሳቤ አንድ ቃል ይገባላታል። ያም ቃል ደግሞ ምንድነው? እኔ ስሞት ከእኔ ቀጥሎ በእስራኤል ላይ ንጉሥ ይሆናል ብሎ ለቤርሳቤ ይህንን የተስፋ ቃል፣ ይህን ትልቅ ተስፋ ሰጥቷታል። ያንን ንግስና አዶንያስ ይመኘው ነበር፣ አቢሴሎም ይመኘው ነበር፣ ቢሆንላቸው ሌሎችም የዳዊት ልጆች ይፈልጉት ነበር፣ ወንዱም ሴቱም። ነገር ግን የሚገርማቸው ነገር ቤርሳቤ ስለተጎዳች ይመስለኛል። አንደኛ ባሏ ሞቶባታል፣ የልጅነት ባሏ ሞቷል። ሁለተኛ ዳዊት በግፍ ነው ያገባት። ሶስተኛ ደግሞ ከዳዊት የወለደችው ልጅ ሞቶባታል እና በሐዘን ላይ ሐዘን ስለተደራረበባት ሊክሳትም አስቦ ይመስለኛል፣ ሊያጽናናትም አስቦ ይመስለኛል። እኔ ስሞት በቃ ካንቺ የወለድኩት ልጅ በእስራኤል ላይ ንጉሥ ይሆናል ብሎ ቃል ገብቶላት ነበር። ክብር ለኢየሱስ ይሁን። ቃል ገብቶላት ነበር እና ቤርሳቤም ይህንን ቃል ይዛ አደገች፣ ኖረች። የወለደችው ሰለሞንም ሳድግ ንጉሥ ሆናለሁ እያለን ያደገው። ሌሎቹ የእስራኤል ልጆች በሙሉ ሁሉም ከአባታችን በኋላ ቀጥሎ የሚነግሰው ሰለሞን ነው የሚለውን ነገር ያውቃሉ። ሰለሞንም ንግስናውን ይጠብቃል፣ እናቱም ንግስናውን ትጠብቃለች። የእስራኤል ሕዝብ በሙሉ ከዳዊት ቀጥሎ በእስራኤል ላይ ንጉሥ የሚሆነው ሰለሞን እንደሆነ ሰምተዋል። የእስራኤል ሕዝብም ዳዊት ሲሞት ሰለሞን ንጉሥ ይሆናል ብለው ይጠብቃሉ። የሚገርማችሁ ነገር ሰለሞን ተተኪ ንጉሥ ስለሚሆን ዳዊትም በቅርበት ብዙ ነገሮችን የሚያሳየው ይመስለኛል። የነገስታት ቤት ታሪክ እንደዛ ነው። ነገስታቶች እነሱ ሲሞቱ ከነሱ ቀጥሎ ንጉሥ የሚሆነው ልጃቸውን በጣም ያቀርቡታል፣ ጥበብ ያስተምሩታል፣ ፖለቲካ ያስተምሩታል፣ ዲፕሎማሲ ያስተምሩታል። ተንኮልም የማያስተምሩት ነገር የለም። ምክንያቱም ንግስናው ላይ ሲቀመጥ ግር እንዳይለው ከስር እየሄደ ስብሰባቸውን ሳይቀር አቴንድ ያደርጋል። የሚለወጡት ደብዳቤ ሳይቀር ያነባል። ፍርድ እንዴት እንደሚሰጡ ያያል። እና ሰለሞን በደንብ ተገርቷል። በዚህ ሁኔታ ውስጥ እያለ ድንገት የሰለሞንን ንግስና የሚፈልግ የሚጓጓ የሚቋመጥ አዶንያስ የሚባል ሰው ነበር። የንጉሱን ማርጀት ተመልክቶ አዶንያስ ቀስ ብሎ የእስራኤልን ሕዝብ በሙሉ ልብ ሰረቀ ይላል። ልባቸውን ሰረቀ። እኔ ነግሻለሁ ብሎ ከማወጁ በፊት ከማመፁ በፊት አዶንያስ ቀድሞ የእስራኤልን ልብ ሰርቆ ነበረ። ወደ ንጉሱ ጉዳያቸውን ይዞ ሲመጡ ለፍርድ መንገድ ላይ ቆሞ እየጠበቀ የትኛው መኳንንት ነው የሚያይልህ? ያንተ መቀላል ነበር፣ እኔ ንጉስ ብሆን ወዲያው ፍርድ አሰጥህ ነበር እያለ የእስራኤልን ልብ ሰርቋል፣ አሸፍቷል። ከዛ ሳቻ ጊዜ ጠበቀና የንጉሱ ልጆች የጦር አዛዡን አንዳንድ ካህናቶችን ሰብስበው አዶንያስ ነግሷል ብሎ አስነገረ። በዚህ ሰዓት ቤርሳቤ ደነገጠች። ለዳዊት መጣችና ነገረችው፣ ንጉሥ ሆይ ለዘላለም ንገስ። እኔ ስሞት ከኔ ቀጥሎ በእስራኤል ላይ ንጉሥ ይሆናል ብለህ ልጅሽ ንጉሥ ይሆናል ብለህ ነግረኸኝ አልነበረም ወይ? የተስፋ ቃል ሰጥተኸኝ አልነበረም ወይ ብላ ጠየቀችው። ወገኖቼ እግዚአብሔር የነገረን ነገር በሕይወታችን የሚሆነው፣ እግዚአብሔር ያሳየን ነገር በሕይወታችን የሚፈጸመው ህልም ስላየን፣ ራእይ ስላየን፣ ትንቢት ስለሰማን፣ ቃል ስለመጣልን ብቻ አይደለም። ህልም ካየን በኋላ በጣም ፕሪንሲፕል ስለምነግራችሁ እንድታደምጡኝ ይፈልጋለሁ።
መርህ ነው ምነግራችሁ። ክብር ለኢየሱስ ይሁን። መርህ ነው ምነግራችሁና በጣም ይጠቅማችኋል ወገኖቼ። አሁንም ምነግራችሁ ነገር ሁላችሁንም በጣም ነው የሚጠቅማችሁ። እግዚአብሔር ያሳያችሁን መውረስ ትፈልጋላችሁ አይደለም? እግዚአብሔር ወደ አመለከታችሁ ቦታ መድረስ ትፈልጋላችሁ አይደለም? እግዚአብሔር እንደተናገረው ሳራን አሰባት፣ የገባውንም ተስፋ ፈጸመላት ተብሎ ጻፈ። እግዚአብሔር እንደተናገራችሁ እንዲያስባችሁና የገባላችሁን ተስፋ እንዲፈጽምላችሁ ትፈልጋላችሁ አይደለም? ኢየሱስ ክርስቶስ ለዘላለም ጌታ ነው። ያን የምትፈልጉ ከሆነ በጣም እንድትሰሙኝ ይፈልጋለሁ። አደራረጉን ስለማሳያችሁ ማለት ነው። ጌታ ይመስገን። ስለዚህ እግዚአብሔር የተናገረን ነገር በሕይወታችን እንዲፈጸም እግዚአብሔር ያሳየንን ነገር ለመውረስ የመጀመሪያው ነገር ምን እንደሆነ ታውቃላችሁ? እግዚአብሔርን ማሳሰብ ነው። እግዚአብሔር ሆይ እንዲህ ብለህ ነግረኸኝ ነበረ። እግዚአብሔር ሆይ እንደዚህ ብለህ ቃል ሰጥተኸኝ ነበረ። ክብር ለኢየሱስ ይሁን። እግዚአብሔር ሆይ እንዲህ ብለህ ነግረኸኝ ነበረ፣ እንዲህ ብለህ አውርተኸኝ ነበረ። ቤርሳቤህ መጣችና ዳዊትን ምን አለችው? እርሷም እንዲህ አለችው፣ ጌታዬ ሆይ ልጅሽ ሰለሞን ከእኔ ቀጥሎ ይነግሣል፣ በዙፋኔም ይቀመጣል ብለህ አንተው ራስህ ለአገልጋይ በአምላክህ በእግዚአብሔር ምለህልኝ ነበር አለችው። አያችሁ፣ መጣ አስታወሰችው። ለዳዊት መጣ ነገረችው። ይቅርታ የጄኔሬተርና የማይክ ድምጽ ይሰማል። ለወንጌል ስርጭት ዝግጅት የተደረገ ስላለ ነው። ጌታ የተመሰገነ ይሁን። አሜን ነው ወይ? አንተው ራስህ፣ እኔ ፈልጌ አይደለም። ኢቭን ታውቃላችሁ አይደለም? አንተው ራስህ እርሷም እንዲህ አለችው፣ ጌታዬ ሆይ ልጅሽ ሰለሞን ከእኔ ቀጥሎ ይነግሣል፣ በዙፋኔም ይቀመጣል ብለህ አንተው ራስህ ለአገልጋይ በአምላክህ በእግዚአብሔር ምለህልኝ ነበር። አንተው ራስህ፣ እኔ ፈልጌ ሳይሆን፣ እኔ በለኝ ብዬ ሳይሆን፣ እኔ ተናገረኝ ብዬ ሳይሆን፣ እኔ ቃል ግባልኝ ብዬ ሳይሆን፣ አንተው ራስህ ከመሬት ተነስተህ ልጅሽ ሰለሞን ከኔ ቀጥሎ ይነግሣል ብለህ ቃል የገባው አንተ ነህ አለችው። ባይዘው ስለ ትንቢታዊ አገልግሎት ስትመጡ መጽሐፍ ቅዱስ ሲናገር ትንቢት ያዕቆብ መጽሐፍ ላይ ትንቢት ከቶ በሰው ፈቃድ አልመጣም ይላል። ቅዱሳን ሰዎች ያዕቆብ ኦር ጴጥሮስ ትንቢት ከቶ በሰው ፈቃድ አልመጣም፣ ቅዱሳን ሰዎች በእግዚአብሔር መንፈስ ተነድተው ተናገሩት ይላል። ከቶ በሰው ፈቃድ ከቶ በሰው ፍላጎት አልመጣም። ታውቃላችሁ አንዳንድ ጊዜ ትንቢታዊ አገልግሎት ላይ እንተነብያለን የሚሉ ሰዎች የሚሰሩት ሚስቴክ አለ። ልተንብይ እንዴ ይላሉ። ወንድሜ ልተንብይ እንዴ ተብሎ አይተነበይም። who are you? ማነህ? እኛም ደግሞ አንዳንዴ ተንብይብኝ እንላለን። እንዴ ተንብይብን ስላልኩ አይነገርም። who are you? ማነሽ? ዳዊት ምን አለችው? መጣችና አንተው ራስህ፣ እኔ በለኝ ብዬ ሳይሆን አንተው ራስህ። ትንቢት ከቶ በሰው ፈቃድ አልመጣም። ቅዱሳን ሰዎች በእግዚአብሔር መንፈስ ተነድተው ተናገሩ። ትንቢታዊ አገልግሎት የፈለገ የተቀባ የተለቀለቀ ዘይት በርሜል ውስጥ ገብቶ የወጣ አገልጋይ ለምን አይሆንም? ልተንብይ እንዴ ብሎ የሚተነበይ ትንቢት which is not correct, which is not right፣ ትክክል አይደለም። ትንቢት ከቶ በሰው ፈቃድ እኛ ስለፈለግን እኔ የፈለገ የተቀባው በሆን እኔ ስለፈለኩ አልተነብይም። በዚህ ጉዳይ ላይ ተነብያለሁ ብዬ መተንበይ አልችልም። በአንድ ጉዳይ ላይ የእምነት ቃል ልናገር እችላለሁ። ነገር ግን በአንድ ጉዳይ ላይ እግዚአብሔር እንዲህ ይላል ብሎ መናገር እግዚአብሔር ድምፁን ሲያመጣ ነው። ትንቢት አለ ከቶ በሰው ፈቃድ አልመጣም። ቅዱሳን ሰዎች በእግዚአብሔር መንፈስ ተነድተው ተናገሩት። አንዳንድ ጊዜ እኛም አገልጋዮችን የምናስጨንቀው ነገር አለ። እግዚአብሔር ሰው እስቲ እንደው እግዚአብሔር በቀበለኝ፣ አንቺ ስለፈለግሽ እኔ ከየትም ትንቢት አምጥቼ አልሰጥሽም፣ እኔም ደግሞ ስለወደድኩ ስለፈለግኩኝ ዝም ብዬ ልተነብይ አልችልም። መንፈስ ቅዱስ ሲወድ፣ መንፈስ ቅዱስ ሲፈቅድ፣ እግዚአብሔር ፈቃዱ ሲሆን፣ እሱ ወደ ልቤ ድምጽ ሲያመጣ ያን ጊዜ ነው መናገር የምችለው። ያን ጊዜ ነው ትክክለኛ አገልግሎት ይሄ ነው ወገኖች። አንዳንድ እግዚአብሔርን አንዳፈር። እናገለግላለን የሚሉ ሰዎች፣ ብዙ ተከታያለን የሚሉ ሰዎች እግዚአብሔርን ሲያውቁ ይዳፈሩታል። ልተንብይ እንዴ ኖ አይባልም። በቃ መንፈስ ቅዱስ ካመጣን እናገራለን። ካላመጣ ግን የተገለጠው ቃል አለ። የተገለጠውን ቃል እንሰብካለን። የተገለጠውን ቃል እናስተምራለን። የተገለጠውን ቃል ሼር እናደርጋለን። አለቀ። አንዳንድ ጊዜ የእግዚአብሔር ሕዝብ ቃል ብቻ ሲሆን የተገለገለ አይመስለውም። አንዳንድ አገልጋዮችም ሰብኮ አስተምሮ ጸልዮ አመስግኖ መውረድ ራሱ አገልግሎት ማይመስላቸው ሰዎች አሉ።
ወንድሜ በጣም አገልግሎት ነው። ይኸውልሽ አገልጋዮች ስትሆኑ መጠንቀቅ አለባችሁ። እግዚአብሔር ካልሰጠ አትናገር። አንዳንድ ጉባኤ በግድ አስጨናቂ ጉባኤ አለ። ትንቢትን ውለድ፣ ትንቢትን አምጥ የሚል ጉባኤ አለ። በጣም ከባድ ነው። እና አንዳንድ አገልጋዮች ካልተነበዩ በቃ የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል መልእክት ካላመጡ ያገለገሉ አይመስላቸውም። ይሄ ደግሞ ምንድነው? አንዳንድ ጉባኤ ደግሞ አስጨናቂ ነው። አንዳንድ ሀገራቶች ደግሞ አስጨናቂ ናቸው። አገልጋይ መጥቶ በቃ እግዚአብሔር እንዲህ ይላል ብሎ ካልተናገረ የተገለገሉ አይመስላቸዋል። ይሄ በጣም ትክክል አይደለም። በተለይ ከኢትዮጵያ ውጪ ስትወጡ ውጪ ሀገር እንግዲህ እናንተ አብዛኞቻችሁ ውጪ ነው የምትኖሩት፣ ጥንቃቄ ማድረግ አለባችሁ። ትንቢት ከቶስ እናንተ ስለፈለጋችሁ ትንቢት አይመጣም። አገልጋዩም ደግሞ ማንም ስለሆነ ትንቢት አይተነብይም። በተለይ ሳውዝ አፍሪካ ስትሄዱ በጌታ በኢየሱስ የሰማችሁ ነው የሳውዝ ሰዎች አብዛኛው ሳውዝ አፍሪካ የሚኖር ትንቢት ወዳደ በቃ ትንቢት አንዳንድ ቦታ ይፈን ስትጋበዙ እንዴት ነው ይተነብያል እንዴት ይባላላችሁ? ወለቴ ነው ይተነብያል እንዴ? እኔ ሆነ ቦታ ጋበዙ ይተነብያል እንዴ ያሉኝ። አይ እኔ አልተነብይም አልኳቸው እና አስተምራለሁ። አይ ትምህርት አንፈልግም አሉ። ቀረባችሁ። ከዛ ናሲ አይ በቃ አልመጣም እንደውም ተውት አልኳቸው። ኢየሱስ ለዘላለም ጌታ ነው። በጣም አስቸጋሪ ነው። አሁን ሳውዝ አፍሪካ ፓስተር ሲጋበዝና ነብይ ሲጋበዝ እኩል አይደለም የሚመጣው ሰው። ነብይ ሲጋበዝ የማያምነውም ይመጣል። ጌታ እንዲህ ይላል ይባል። ፓስተር ሲጋበዝ ግን በጣም ጥቂት ሰው ነው የሚመጣው። ለምን? ሰው ቃል አይወድም፣ ትምህርት አይወድም። አብዛኛው ሁላችሁም ይርቆ አብዛኛው ውጭ ሀገር የሚኖር አብዛኛው ክብር ለኢየሱስ ይሁን። አንድ ጊዜ የሆነ ሰው ለምን ታይትልህን አትቀይርም? ጥሩ ጸጋ አለ አንተ ላይ፣ መናፍስትም ትለያለህ፣ የመለየት ጸጋ አለህ፣ ያው መልእክትም ስታመጣ ያለው ትሰብካለህ፣ ታስተምራለህና አትሊስት ነብይ ብለህ ብትቀይር እኮ በጣም ብዙ ሰው ይመጣል። እኔ ጸጋ አያድግም፣ በኔ ጌታ ጸጋ አያድግም። ኢየሱስ ክርስቶስ ጌታ ነው። እኔ እግዚአብሔር እንደው ይሄው ፓስተር የሚለውን ስም ራሱ ወስዶ ወንድም ያሬደው እንጂ ብኖር ራሱ እንዴት ደስ እንደሚለኝ ምን ያህል ነፃነት እንደሚያሳጣ እናንተ ስለማታውቁ ነው። እውነቴን ነው የምነግራችሁ። ነፃነት ነው የሚያሳጣው። ዝም ብዬ ባገለግል፣ ዝም ብዬ ብሰብክ፣ ዝም ብዬ ብኖር በቃ ይሄ ፓስተር የሚለው ስም ራሱ በስቶብኛል። ሲቀጥል በእኔ መንፈሳዊ መረዳት ምናልባት በመጀመሪያ ላይ ነው በስህተት የሆነ ነገር ካልተደረገ በስተቀር እግዚአብሔር ከሾማችሁ እግዚአብሔር አይሳሳትም። ፓስተር አድርጎ መልሶ ነብይ ያደርጋችሁ፣ ነብይ አድርጎ ቀጥሎ ሐዋርያ ያደርጋችሁ፣ ሐዋርያ ካደረገ በኋላ ማኖፍ ጋር ያደርጋችሁ። ከዛ በኋላ ኢየሱስ ለዘላለም ጌታ ነው። በቃ እግዚአብሔር በሰጣችሁ በዛ ስጦታ ትቀጥላላችሁ፣ በዛ ስጦታ ታድጋላችሁ። ያው አንዳንድ ጊዜ እንዳለ ሆኖ ማለት ነው። እና ትንቢት ከቶ በሰው ፍቃድ አልመጣም። ቅዱሳን ሰዎች በእግዚአብሔር መንፈስ ተነድተው ተናገሩ። እና አገልጋዮች ካልተነበያችሁ ያገለግላችሁ የማይመስላችሁ ሰዎች ያልተሰጠን ለምን ታወራለህ? በነገራችን ላይ እግዚአብሔር ያልሰጣችሁ ነገር ስታወሩ የሕዝብን ፍላጎት ለምን ታገለግላለህ? እኔ እኮ ሕዝቡ ራሱ ግራ ነው እኮ የሚገባኝ አንዳንዴ። እግዚአብሔር ያላለኝን ነገር ነገርኳችሁ፣ ለጊዜው አሜን ሃሌሉያ አላችሁ። ከዛስ ምንም በቃ የሚፈጠር ነገር የለም። እንሟሟቃለን፣ በቃ አንተ የምትገርም ሰው ነህ። ከዛ የሚፈጸም ነገር የለም። ከዛ ከሆነ ጊዜ በኋላ ታይ ለባ እንዲህ ብሎ የነበር አልሆነም እና እግዚአብሔር አልነገረውማ። በሱም አትፍረድበት። አንተውን አስጨነቀ ትንቢት አምጣ አልከው፣ በቃ ግዴታ እሱ ደግሞ አንተን ማስደሰት ስለነበረበት ይሁን ነገር ነገረ። ኤኒዌይስ ትንቢት ከቶ በሰው ፍቃድ አይመጣም። ቤተክርስቲያን ስለፈለገች ትንቢት አይመጣም። ሀብታሞች ስለፈለጋችሁ ትንቢት አይመጣም። ዲያስፖራዎች ስለፈለጋችሁ ትንቢት አይመጣም። አገልጋዮችም ደግሞ ለተንበይ እንደ ቲቪ ስላለ አተነብይም፣ ብዙ ተከታይ ስላለ አተነብይም፣ ነብይ የሚል ታይትልና ታፔላ ላይ ስለተለጠፈብም አተነብይም። የእግዚአብሔር መንፈስ ሲወድና ሲፈቅድ የእግዚአብሔር መንፈስ ሲያፈስብህ ያን ጊዜ በጨዋ መንገድ ጨዋነትና ስነ ምግባር በተሞላው መንገድ የሰራዊት ጌታ እግዚአብሔር እንዲህ ይለኛል ብለህ መልእክትን ትናገራለህ። ይሄ ነው አካሄዱ። ጥንቃቄ አድርጉ ወገኖቼ። ኢየሱስ ክርስቶስ ጌታ ነው። ከዛ ባሻገር ከትንቢት የጸና የተገለጠ ቃል አለ። ከዘፍጥረት እስከ ራእይ 66 አሃዱ 66 ጥርዝ መጽሐፍቶች አሉልን። ተፈትኖ ያለፈ መንፈስ የተሞላበት በሁለት አፍ በኩል ስለት ካለው ሰይፍ ይልቅ እጅግ ስለታም የሆነ የሚያንጽ፣ የሚፈውስ፣ የሚባርክ ድንቅ የሆነ ቃል አለልን። እሱን እንሰባበክ። ኢየሱስ ክርስቶስ ጌታ ነው። እሱን እንሰባበክ። ጌታ የተመሰገነ ይሁንና ቤርሳቤ መጣችና ዳዊትን አንተው ራስህ ቃል ገብተህልኝ ነበር፣ ጌታ ይመስገን፣ አንተው ራስህ ቃል ገብተህልኝ ነበር አለችው።
እግዚአብሔር የተናገራችሁ ነገር፣ እግዚአብሔር የነገራችሁ ነገር፣ እግዚአብሔር ያሳያችሁ ነገር፣ እግዚአብሔር ቃል የገባላችሁ ነገር በህይወታችሁ ላይ እንዲፈጸም የመጀመሪያው ነገር የሚያስፈልገው ነገር እግዚአብሔር ሆይ አንተው ራስህ እንዲህ ብለኸኝ ነበር፣ ተናግረኸኝ ነበር ብሎ እግዚአብሔርን ማሳሰብ ያስፈልጋል። በህልም እንዲህ ብለኸኝ ነበር፣ በራእይ እንዲህ ብለኸኝ ነበር፣ በባሪያዎች አልፈ እግዚአብሔር ሆይ እንዲህ ብለኸኝ ነበር። እርሷም እንዲህ አለችው፣ ጌታዬ ሆይ ልጅሽ ሰለሞን ከኔ ቀጥሎ ይነግሣል፣ በዙፋኔም ይቀመጣል ብለህ አንተው ራስህ ለአገልጋይ በአምላክህ በእግዚአብሔር ምለህልኝ ነበር። አንተው ራስህ፣ እኔ ሳልፈልግ እኔ ሳልወድ አንተው ራስህ ለአገልጋይህ በእግዚአብሔር ስም ምለህልኝ እንዲህ ብለህ ተናግረኸኝ እኮ ነበረ አለችው። አሜን። ተናግረኸኝ ነበረ አለችው። ጌታ ኢየሱስ የተባረከ ይሁን። እግዚአብሔር ምን ብሏችኋል? እግዚአብሔር ምን አሳይቷችኋል? እግዚአብሔር ምን ተናግሯችኋል? ወገኖቼ እግዚአብሔር ሲናገራችሁ ቀላል ነገር አይደለም። ከትላንት ወዲያ አንድ አገልጋይ ተገናኘንና 40 ቀን ጸሎትን ነው የምጠብቅልህ አለኝ። ለምን አልኩት። ባለፈው ከ40 ቀን ጾም ጸሎት በኋላ ብለህ የሆነ ነገር ቃል ገብተህልኛል። ዘማሪ ነው። የሆነ ነገር ቃል ገብተህልኛል። ምን ምረሳ መስሎ ነው አለ። ኧረ እኔ ረስቻለሁ ንገረኝ አልኩት። እኔ አሁን ብዙ ረሳለሁ። ኢየሱስ ክርስቶስ ጌታ ነው። ምክንያቱም መርሳት ከሌለ ከባድ ነው። ታስታውሳላችሁ ስለ መርሳት ያስተማርኳችሁ ትምህርት አለ። ከ40 ቀን ጸሎት በኋላ በድጋሚ ፎርዋርድ አደርጋለሁ ጌታ ከረዳኝ። አሁንም ይሄን የተናገርኩትን ካረሳው ማለት ነው። ባይዘው አንዳንድ ነገሮችን እኔን ማስታወስ አለባችሁ። እኔ እዘነጋለሁ፣ ረሳለሁ። በጣም ብዙ ኃላፊነት ስላለብኝ የምዘነጋው ነገር አለ። ክብር ለኢየሱስ ይሁን። እና ስለ መርሳት ያስተማርኩት በጣም የሚገርም ትምህርት አለ። መርሳት ባይኖር እኮ ምን እንሆን ነበር ወገኖቼ? ጉዳችን ነበር እኮ። የዛሬ 10 ዓመት የሞተብሽን ወላጅ አባትሽን ባትረሺ ኖሮ ልክ የዛሬ 10 ዓመት ሞተ በተባልሽበት ዕለት እንደምታለቅሽው 10 ዓመት ሙሉ እያለቀሽ ዛሬ እህትሽ ማርያም በማርያም ተመርኖ ግን የአባትሽ ሐዘን ከውስጥሽ የሚወጣው ስትረሺ ነው። በቃ መርሳት በጣም ቆንጆ ነገር ነው። ባይዘው ደስ የሚል ነገር ከብዙ አንግል ማለት ነው። እና በጣም ይጠቅማችኋል፣ ትማሩታላችሁ። ክብር ለኢየሱስ ይሁን። እና እኔ ረስቻለሁ አልኩት። እኔ አልረሳሁልህም ማለት እየጠበቅኩ ነው። ምንድን ነው ያልኩት? ዘማሪ ነው፣ መዝሙር ሊያወጣ ነው፣ ስቱዲዮ ሊገባ